God, Father, Son, and Spirit, three persons in one God, live united. ፍኖተ ካቶሊክ በፍኖተ ካቶሊክ መረጃዎች፣ ዜናዎች እንዲሁም ትምህርቶችን ዘውትር ቅዳሜ በየሳምንቱ ወደ እናንተ ይደርሳል። Different ways God is reaching out to you, calling you, inviting you to know his son Jesus Christ through the scriptures, perhaps through a friend or a relative or grandparent. በፍኖተ ካቶሊክ ላይቭ የተሰሩ መዝሙሮችን መንአልበሱ ኃይልን አግኝተናል እንዲሁም ሳምንቱን በታሪክ ይቅኛሉ። በረከት ሞልቶናል ዛሬም ያረካው ከወንጌሉ ይፈልቃል ስበኩ ይህን ቃል። ሰላም ጤና ይስጥልን ውድ የፍኖተ ካቶሊክ ቤተሰቦች እንዴት ናችሁ? ይህ ፍኖተ ካቶሊክ ነው። ሳምንቱ እንዴት አለፈ? የህዳር 20 2018 የፍኖተ ካቶሊክ ፕሮግራማችን ወደ እናንተ ሊደርስ ጅማሩን አድርጓል። በዛሬውም ፕሮግራማችን የተለያዩ መሰናዶችን ይዘን ወደ እናንተ እንቀርባለን። በፍኖተ ካቶሊክ ላይቭ የተሰሩ መዝሙሮችን፣ በዜና ሰዓት የተለያዩ ዜናዎችን እንዲሁም ሳምንቱን በታሪክ በካቶሊክ ቤተክርስቲያን በአበይት ታሪኮችን የምንመለከት ይሆናል። እናንተም ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። በተለያዩ ቦታዎች ሆናችሁ ስለምትከታተሉን ከልብ እናመሰግናለን። በጉዞ በስራ በተለያዩ ሁኔታዎች ላይ ሆናችሁ ስለምትከታተሉን ከልብ እናመሰግናለን። በዛሬው የፍኖተ ካቶሊክ ፕሮግራማችን የመጀመሪያው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝታቸውን በቱርክ ኢስታንቡል በዚህ ቀደም የኒቂያ ጉባኤ የተደረገባትን የኢዝኒክንም እንዲሁ ይጎበኛሉ። በሱ ሰፋ ያለ ጊዜንም የምንወስድ ይሆናል በፍኖተ ካቶሊክ በዛሬ ቆይታችን። በመጀመሪያው የመዝሙር ግብዣችን እኛ እናውቃለን እሱን ተከታትለን ተጋብዘን ተመልሰን ስንመለስ በዜና ሰዓታችን ወደ እናንተ የሚደርስ ይሆናል። አንተ ተደግፈን አርነት ወጥተናል ኃይልህን ልናውጅ በፊት ቆመናል ከስንት ውጣ ውረድ ማለፍ ከማንችለው አስበን ተጨንቀን ከማንወጣው አንተ ተደግፈን አርነት ወጥተናል ኃይልህን ልናውጅ በፊት ቆመናል ጌታ ድንቅ ነህ አቻ የሌለህ አንተስ ድንቅ ነህ ወደር የሌለህ ጌታ ድንቅ ነህ አቻ የሌለህ አንተስ ድንቅ ነህ ወደር የሌለህ ከገመትነው በላይ ሆነብን ውለታ አውርተን አያልቅም ያንተን መልካም ሥራ እንደተገረምን አለን እንኖራለን ስላንተ መግለጫ ሚመጥን ቃላትን ከገመትነው በላይ ሆነብን ውለታ አውርተን አያልቅም ያንተን መልካም ሥራ እንደተገረምን አለን እንኖራለን ስላንተ መግለጫ ሚመጥን ቃላትን ከገመትነው በላይ ሆነብን ውለታ አውርተን አያልቅም ያንተን መልካም ሥራ እንደተገረምን አለን እንኖራለን ስላንተ መግለጫ ሚመጥን ቃላትን ስለዚህ ያንተን
ስራዬን እኛ እናውቅሃለን ኃይልህን ስራዬን ጌታ ወደ መጀመሪያው ዜና ስናልፍ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በክርስቶስ ተስፋ ማድረግ ብቻ ነው ለሕይወታችን ትርጉም ሊሰጥ የሚችለው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስ ክርስቶስ ተስፋችን ነው በሚለው የበልዩ መሪ ሐሳብ ላይ መመርኮዝ ሳምንታዊ የጠቅላላ ትምህርተ ክርስቶስ ረቡዕ ህዳር 17 2018 ዓ.ም አድርገዋል። የጠቅላላ የትምህርተ ክርስቶስ የክርስቶስ ትንሣኤና የዛሬ ዓለም ተግዳሮቶች በተሰኘው ርዕስ በክርስቶስ ተስፋ ማድረግ ብቻ ነው ለሕይወታችን ትርጉም ሊሰጥ የሚችለው ማለታቸው ተገልጿል። በዕለቱም የተነበበው የመጽሐፍ ቅዱስ ከመጽሐፈ ጥበብ ፍጥረቶችን ሁሉ ትወዳለህ፣ ከፍጡራን አንዱን እንኳን አትጠላም፣ ምክንያቱም ብትጠላው ኖሮ አትፈጥረውም። ያለ አንተ ፍቃድ እንደምን ፍጥሩ ሊኖር ይችላል? በአንተስ ባይጠራ ኖሮ እንደምን ይጠበቃል? የሕይወት ወዳጅ ጌታ ሆይ ሁሉ ያንተ ነውና ትጠብቀዋለህ። መጽሐፈ ጥበብ ምዕራፍ 11። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተወደዳችሁ ወንድሞቼና እህቶቼ የፋሲካ የሕይወት ምስጢር ያበራል፣ እናም በተስፋው እንደምንመለከተው ያስችለናል። ይህም ሁልጊዜ ቀላል ወይም ግልጽ አይደለም። በዓለም ዙሪያ ያሉ ሕይወቶች አድካሚ፣ የሚያሙ፣ በችግርና በመሸነፍ መሰናክሎች የተሞላ ይመስላል። ሆኖም የሰው ልጅ ሕይወት እንደ ስጦታ ይቀበላል። አይለምኑትም፣ አይመርጡትም። ከመጀመሪያው እስከ መጨረሻም ቀን ባለው ምስጢር ውስጥ ይህንን ነጻ ስጦታ ይለማመዳሉ። ሕይወት የራሷ የሆነ ልዩ ባህሪ አላት። ለእኛ ተሰጥታለች፣ ለራሳችን መሰጠት ግን አንችልም። ነገር ግን ያለማቋረጥ ሕይወትን መንከባከብ አለብን። ለመጠበቅ፣ ለማነቃቃት፣ ለመከላከል እና ለማደስ እንክብካቤ ማድረግ ያስፈልጋል። በእርግጥም ሕይወት ትርጉሙን፣ አቅጣጫና ተስፋን ትማጸናለች። ተስፋ በችግር ውስጥ እንድንራመድ የሚያደርገን ጥልቅ ኃይል ያለው ሆኖ ያገለግላል። ይህም በጉዞ ድካም ተስፋ እንድንቆርጥ የሚከለክለንን የህልውና ጉዞ ወደ ቤት እንድንራመድ እርግጠኛ ያደርገናል። ተስፋ ከሌለ የሕይወት አደጋዎች በሁለት ዘላለማዊ ምሽቶች መካከል እንደ እቅፍ ሆኖ ይታያል። በምድር ላይ ከጉዞ በፊት እና በኋላ መካከል አጭር እረፍት ያስፈልጋል። በሕይወት ተስፋ ማድረግ ማለት መድረሻውን አስቀድሞ መጠበቅ፣ አሁንም ማየት ወይም መንካት የማንችለውን በእርግጠኝነት ማመን፣ መጠበቅና በፍቅር ስለምፈልግና ደስተኛ እንድሆን ስለሚፈልግ ለፍጥረቱ አባት ፍቅር ራሳችን አደራ መስጠት ማለት ነው። ውድ ወንድሞቼና እህቶቼ በዓለም ላይ ሰፊ የሆነ በሽታ አለ። በሕይወት ላይ መታመን ማጣት አሉታዊ ጉዳይ ለመካድ ራሳችን እንድንሰጥ ነው። ሕይወት ካሁን በኋላ ስጦታ መወከል ሳይሆን ተስፋ እንዳንቆርጥ ራሳችንን ለመጠበቅ የሚያስችል የማይታወቅ ከሞላ ጎደል ስጋት ነው። በዚህም ምክንያት ለመኖር ሕይወትን ለማፍራት እግዚአብሔር እጅግ አስፈላጊ የሕይወት አፍቃሪ መሆኑን ለመመስከር ድፍረት የጥበብ መጻሕፍት እንደሚያረጋግጥልን ዛሬ ከመቼውም ጊዜ በበለጠ አጣዳፊ ጥሪ ነው። በወንጌል ውስጥ ኢየሱስ የታመሙትን ለመፈወስ፣ የቆሰሉት አካላትን ለመፈወስ እና መናፍስትን ለማስወጣት እና ለሙታን ሕይወትን ለመስጠት ያለውን አሳቢነትን ዘወትር ያረጋግጣል። ይህን በማድረግ ሥጋ የለበሰ ሰው ልጅ አብን ይገልጣል። ለኃጢአተኞች ክብርን ይመልሳል፣ የኃጢአተኞችን ይቅርታ ይሰጣል። በተለይም ተስፋ የተቆረጡትን፣ የተገለሉትን፣ ከመዳን ተስፋ የራቁትን ሁሉ ያካትታል። በአብ የተወለደው ክርስቶስ ሕይወት ነው። እናም ሕይወትን ያለ ገደብ ፈጥሯል። የራሱን እስከ መስጠት ድረስ ሕይወታችንን እንድንሰጥ ይጋብዘናል።
ሌላ ሰውን ወደ ሕይወት ለማምጣት መንገድ መፍጠር የሕዋ አጽናፍ ከዚህ ዓለም ሕግ አማካኝነት ተስፋፍቷል። በዚህም በፍጥረት መካከል ከመጀመሪያው ጀምሮ ከቅዱሳን መጻሕፍት ሕይወት በትክክል በከፍተኛ መልኩ የሰው መልክ የነጻነት ስጦታ እንደሚቀበልና አሳዛኝ እንደሚሆን ይገልጻል። በዚህም መንገድ የሰው ልጆች ግንኙነት እርስ በርስ እስከ ወንድማማችነት ገመና ድረስ እንኳን በተቃራኒ ይታወቃሉ። ቃየል ወንድሙን አቤልን እንደተቀናቀነ እንደ ስጋት አድርጎ ይመለከተዋል። እናም በብስጭት እሱን መውደድና ማክበር እንደማይችል ይሰማዋል። እዚህ ላይ ቅናት፣ ምቀኝነትና ደም መፍሰስን እናያለን። ዘፍጥረት ምዕራፍ 4 የእግዚአብሔር አመክንዮ ግን ፈጽሞ የተለየ ነው። እግዚአብሔር ሁል ጊዜ ለፍቅሩና ለሕይወቱ ዕቅዱ ታማኝ ሆኖ ይቆያል። የቃየልንም ፈለግ በመከተል በጥሩነት በአድሎ በዘረኝነት እና በብዙ የባህሪያት አይነቶች ውስጥ ያለውን ለአመፅ አይነ ስውር ስሜት ሲታዘዝ እንኳን የሰው ልጅን መደገፍ አያግዝም። እንግዲያውስ ማንም ማለትም በሕይወት አምላክ ማመን እና ሰብአዊ በሁሉ ነገሮች ማገላለጾችን ማስታወቅ ማለት ነው። በመጀመሪያ ደረጃ በእናትነትና በአባትነት አስደናቂ ጀብድ ውስጥ ቤተሰቦች የዕለት ተዕለት ኑሮ ሸክም ለመሸከም በሚታገሉበትና በብዙ ጊዜ በእቅዳቸውና በህልማቸው ውስጥ በተዘጉበት ማህበራዊ ሁኔታዎች ውስጥ እንኳን ይህንን መከወን ይኖርብናል። በዚህም ተመሳሳይ መክንዮ መሰረት ማመንጨት ማለት በአንድነት ላይ ለተመሰረተ ኢኮኖሚያዊ ቁርጠኝነት ማድረግ፣ በሁሉም እኩል የሚደሰትበት የጋራ ጥቅም ለማግኘት መጣር፣ የፍጥረትን ማክበር እና መንከባከብ፣ በማዳመጥ በመገኘት እና በተጨባጭ እና በራስ ወዳድነት እርዳታ ማጽናኛን መስጠት ነው። ወንድሞቼና እህቶቼ የኢየሱስ ክርስቶስ ትንሣኤ በዚህ ፈተና ውስጥ የሚደግፈን ኃይል ነው። የክፋት ጨለማ ልብንና አእምሮን ቢሸፍንም ሕይወት የጠፋች የተዘጋጅ ስትመስል የተነሳው ጌታ እስከ ዘመኑ ፍጻሜ ድረስ ያልፋል፣ ከእኛ ጋር ለዘላለም ይጓዛል። እርሱ ተስፋችን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመጀመሪያውን ሐዋርያዊ ጉብኝት ማድረጋቸውን ጀመሩ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመጀመሪያውን ሐዋርያዊ ጉዟቸውን ሲጀምሩ ከሮም ፋሜቺኖ አየር ማረፊያ ተነስተው ወደ ቱርክ ኢስታንቡል ያቀኑ ሲሆን ይህም የአንድነትና የሰላም ምልክት ለማቅረብ ወደ ቱርክና ሊባኖስ ይወስዳቸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ቱርክ የሚያደርጉት ሐዋርያዊ ጉብኝት ህዳር 21 2018 በቱርክ ለሚያደርጉት ሐዋርያዊ ጉብኝት የተመረጠው አርማ አንድ ጌታ፣ አንድ እምነት፣ አንድ ጥምቀት ኤፌሶን 4 የተሰኘው የመጽሐፍ ቅዱስ ጥቅስን ያካተተ ሲሆን የቅዱስ መንበር ጽሕፈት ቤት እንዳስታወቀው በአርማው ላይ የድልድይ ምስል ይታያል። በድልድዩ ስር የጥምቀት ውሃዎች እንዲሁም የዝኒክን ሐይቅን ለመግለጽ የተጠቀሙ ሞገዶች ይታያሉ። በአርማውም በስተቀኝ እንደ አውሮፓውያን አቆጣጠር 2025 የኢዮቤልዩ የተስፋው ዓመት መስቀል በግራ በኩል ደግሞ 3 የተላለፉ ቀለበቶች ቅድስት ሥላሴን የሚወክሉ ምስሎችን ተቀምጠዋል። አርማው በክብ ምስል የተሰራ ነው። ክቡ የእግዚአብሔርን አንድነትን ያመለክታል። ልዩ ሕዝቦችን አንድ የሚያደርግ አንድ እምነት እንዲሁም ማዕበሎችን ለእግዚአብሔር ልጆች አዲስ ሕይወት የሚሰጥ ጥምቀት ይገልጻል ሲል የቅዱስ መንበር ጽሕፈት ቤት ገልጸዋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቱርክና የሊባኖስ የሚያደርጉት ሐዋርያዊ ጉብኝት በአንካራ ይጀምራል። የመጀመሪያው ማረፊያቸውን የቱርክ ሪፐብሊካን አባት በሆኑት በሙስጠፋ ከማል አታቱርክ መካነ መቃብር በሚገኙበት ስፍራ አካባቢ ይሆናል። ከዚያም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከፕሬዝዳንት ረሲብ ጣይብ ኤርዶጋን ጋር ለመገናኘትና ለሲቪል ባለስልጣናትና ለዲፕሎማሲያዊ አካላት ንግግር ለማድረግ ወደ ፕሬዝዳንታዊ ቤተ መንግስት እንደሚያቀኑ ይጠበቃል። ከዚያም ጳጳሱ እንደገና ወደ ኢስታንቡል ይጓዛሉ። እዚያም በቱርክ ጉብኝታቸውን ቀሪ ጊዜ በቅድስት መንበር ሐዋርያዊ ልዑክ መምሪያ እንደሚሆን ተገልጿል።
በተያያዘ ዜና ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኒቂያ ክርስቲያኖች በሙሉ ወደ አንድነት እንደምትጋብዛቸው ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቱርክ ሐዋርያ ጉብኝታቸው ወቅት በኒቂያ ካገኟቸው የልዩ ልዩ አብያተ ክርስቲያን መሪዎች ጋር የህብረት ጸሎታቸውን አቅርበዋል። ቅዱስነታቸው በሥነ ሥርዓቱ ላይ ባደረጉት ንግግር ኒቂያ ክርስቲያኖችን ከአመፅና ከግጭት ይልቅ ወደ አንድነት እንዲያመሩ የምትጋብዝ መሆኗን ተናግረዋል። ክርስቲያኖች በሙሉ የወንድማማችነትና የውይይት እና የትብብር መንገድ እንዲከተሉም ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቤተ ክርስቲያን ታሪክ ውስጥ እንደተጠቀሰው በጥንታዊቷ የኒቂያ የተካሄደው የመጀመሪያው የክርስቲያኖች የአንድነት ጉባኤ 1700ኛ ዓመት መታሰቢያ ከ27 ልዩ ልዩ የአብያተ ክርስቲያናት መሪዎች ጋር አክብረዋል። የአብያተ ክርስቲያኖች መሪዎች የጋራ ጸሎት ስነ ስርዓት የተካሄደው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቱርክ ሐዋርያዊ ጉብኝት ማድረግ በጀመሩበት በሁለተኛው ቀን ላይ እንደሆነ ታውቋል። ቅዱስነታቸው ለአብያተ ክርስቲያኖች መሪዎች ባደረጉት ንግግር የቤተ ክርስቲያን መሪዎች ይህንን ታሪካዊ የመታሰቢያ በዓል አብረው እንዲያከብሩ በታላቅ ጥበብና በእርቅ አስተዋይነት ጥሪ ላቀረቡት ለቁስጥንጥንያ ፓትርያርክ ለብፁዕ ወቅዱስ በርተሎሜዎስ ቀዳማዊ ምስጋናቸውን አቅርበዋል። ቅዱስነታቸው በተጨማሪም በመታሰቢያ በዓሉ ላይ የተገኙትን የአብያተ ክርስቲያናት መሪዎችና ዓለም አቀፍ የክርስቲያን ህብረት ተወካዮችን አመስግነዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኒቂያ ጉባኤ እንደ ጎርጎሮሳውያኑ የዘመን አቆጣጠር በ325 ዓመተ ምህረት መካሄዱን አስታውሰዋል። በጉባኤውም ዛሬም ቢሆን የክርስቲያኖች በሙሉ ኢየሱስ ክርስቶስ ማን እንደሆነ ራሳችን እንድንጠይቅ የሚጋብዘን መሆኑን ተናግረዋል። ይህ ጥያቄ ኢየሱስ ክርስቶስ ወደ አንድ አይነት የተሃድሶ እንቅስቃሴ መሪነት ደረጃ ዝቅ ለሚያደርገውና በመጨረሻም የተሳሳተ መልእክት በማስተላለፍ ወደ ሐዘንና ግራ መጋባት ለሚያመሩት በተለይም ለክርስቲያኖች አላስፈላጊ ጥያቄ ነው ብለዋል። በወቅቱም ጉባኤ የምስጢረ ሥጋዌን እውነታን ችላ በማለት ኢየሱስ በሙላት መለኮታዊ እንዳልሆነና በእግዚአብሔርና በሰው ልጆች መካከል አስታራቂ ብቻ እንደሆነ በማድረግ ለተናገረው የእስክንድርያው ካህን አባ አርዮስ ምላሽ ለመስጠት የተካሄደ እንደሆነ ነበር ይታወቃል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እግዚአብሔር ሰው ካልሆነ ሟች ፍጥረታትን የማይሞት ሕይወትን ተካፋዮች ሊሆን እንዴት ይችላል ሲሉ ጠይቀዋል። ይህም አስተሳሰብ በኒቂያ ጉባኤ ወቅት ብቻ ሳይሆን ዛሬም ቢሆን ኢየሱስ ክርስቶስ እንደኛ ሰው በመሆኑ በመለኮታዊ ተካፋዮች በሚያደርገን በእግዚአብሔር ባለን እምነት ላይ አደጋን ደቅኗል ሲሉ ተናግረዋል። የኒቂያ ጉባኤ ዛሬ የሐዋርያት ጸሎት ሃይማኖት ብለን በምንጠራውና ሁሉም አብያተ ክርስቲያናትና ክርስቲያኖች ማህበረሰቦች በሚመሰክሩት በኢየሱስ ክርስቶስ ማንነት ላይ መሰማማቱን አስታውሰዋል። የእምነት ምልክት ክርስቲያኖች ወደ ሙሉ ህብረት በሚያደርጉት ጉዞ ውስጥ መሰረታዊ ጠቀሜታ አለው ሲሉም አስረድተዋል። እምነት ከዘመናት በፊት ከአበው የመጣ ከአብ ጋር አንድ የሆነ የእግዚአብሔር አንድያ ልጅ የሆነው ኢየሱስ ክርስቶስ የኒቂያ የሐዋርያት ጸሎት ሃይማኖት መግለጫ ነው ብለዋል። ይህም ክርስቲያኖች በሙሉ አንድ የሚያደርግ ጥልቅ ትስስር ነው ብለዋል። ከዜና ሰዓታችን በኋላ ተመልሰን ተገናኝተናል። ፍኖተ ካቶሊክ ላይ ነው የምትገኙት። አሁን ደግሞ ሳምንቱን በታሪክ በካቶሊክ ቤተክርስቲያን ፕሮግራማችን እናልፋለን። በዛሬውም የፍኖተ ካቶሊክ ሳምንቱን በታሪክ በካቶሊክ ቤተክርስቲያን ፕሮግራማችን የኒቂያን ጉባኤ የምንመለከት ይሆናል። እንግዲህ ቀደም ሲል በዜና ሰዓታችን ሰፊውን ጊዜ ወሰደው የርዕሰ ሊቃነ ጳጳሳት የቱርክ ጉብኝታቸውም የኒቂያ ጉባኤ ኢዝኒክ ላይ የተደረገው ከዛሬ 1700 ዓመት በፊት ነበረ። በ325 ዓመተ ምህረት የመጀመሪያው ጉባኤ የተደረገው። እንግዲህ የመጀመሪያው ጉባኤ በ325 ነው እና ሁለተኛው በ787 ነበር የተደረገው። ለዛሬ የመጀመሪያውን የኒቂያን ጉባኤ ኢዝኒክ ላይ የተደረገውን እንመለከታለን። በኒቂያ በዘመናዊቷ ኢዝኒክ ቱርክ በሮም ነገሥት ንጉሥ ቆስጠንጢንያ ቀዳማዊ የተጠራው ይህ የክርስቲያን ቤተክርስቲያን ውስጥ ሁለንተናዊ
የጳጳሳት ጉባኤ ስምምነት ላይ መድረስ የመጀመሪያው ጥረት ነበር። በዛም በሮም ንጉሠ ነገሥት ኮንስታንቲኖስ ቀዳማዊ የተጠራው ጉባኤ በተደረገበት ወቅት ዋና ዋና ጉዳዮች ነበሩ። በተለይም ውዝግብ የሚፈጥሩ አንዳንድ ሀሳቦች ተነስተው ነበር። ይህም እንግዲህ ዋናው ዓላማም የእምነት መፍታት ነበር። ምክንያቱም በወቅቱ የተነሳ አንድ ጥያቄ ነበር። አንድ ካህን የእስክንድሪያው ቄስ አርዮስ ያቀረበው መናፍቅነት ነበር። እሱም ኢየሱስ ክርስቶስ ለእግዚአብሔር አብ ተገዢ እንጂ ዘላለማዊ ወይም መለኮታዊ አይደለም ከሚል ጋር የመጣ ጥያቄ ነበር እና ይህም በኋላ በቤተ ክርስቲያን ይህንን ቄስ አርዮስ የተወገዘ ማለት ነው እና ቤተ ክርስቲያን አውግዘዋለች። በዚህ ጉባኤ ወቅት በነበረው በወቅቱ በኢዝኒክ በመጀመሪያው በ325 በነበረው ተወግዟል እና በኋላም እንግዲህ ይህ ጉባኤ የክርስቶስ መለኮትነትን በግልጽ አስቀምጧል። በኋላም እንግዲህ አሁን ድረስ በብዙ ቤተክርስቲያናትም የሚጠቀሙት የሐዋርያት ጸሎት ሃይማኖት ላይ ኢየሱስ ክርስቶስ የአብ ልጅ እንደሆነ የሚገልጽ የጸሎት ሃይማኖት በእኛም ቤተክርስቲያን እንዲሁም በሌሎች ቤተክርስቲያኖችም የሚጠቀሙት እሱን ጭምር የመጣው የመጀመሪያው ጉባኤ ከተደረገበት ከዚህ ከቱርክ የኒቂያ የኢዝኒክ ጉባኤ የመጣ ነው። እንግዲህ በፍኖተ ካቶሊክ በትንሹ የኒቂያን ጉባኤ ተመለከተን። ከመሻገር ምርት በኋላ ተመልሰን እንገናኛለን። ከመሻገር ምልት በኋላ ተመልሰን ተገናኝተናል። ፍኖተ ካቶሊክ ላይ ነው የምትገኙት። የዛሬ ፍኖተ ካቶሊክ ሰፊውን ጊዜ የወሰደው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቱርክ ጉዟቸው የመጀመሪያ ሐዋርያዊ ጉዟቸውን በተመለከተ ነበረም። ሳምንትን በነገራችን ላይ የሊባኖስን የሚያደርጉትን ጉዞ ጨምሮ የቱርክም የቀሩ ዜናዎችን በዜና ሰዓት እንዲሁ የምንመለከት ይሆናል። እናንተም በተለያዩ ቦታው ላይ ሆናችሁ ፍኖተ ካቶሊክ እስከዚህ ሰዓት ስትከታተሉ ስለነበር ከልብ እናመሰግናለን። ሳምንት ፍኖተ ካቶሊካችን በዕለተ ቅዳሜ የምንገናኝ ይሆናል። እስከ ሳምንት መልካም ሁሉ ተመኘሁላችሁ። God, Father, Son, and Spirit, three persons in one God, live united. ፍኖተ ካቶሊክ በፍኖተ ካቶሊክ መረጃዎች፣ ዜናዎች እንዲሁም ትምህርቶችን ዘውትር ቅዳሜ በየሳምንቱ ወደ እናንተ ይደርሳል። Different ways, God is reaching out to you, calling you, inviting you to know His Son Jesus Christ through the Scriptures, perhaps through a friend or a relative or grandparent. በፍኖተ ካቶሊክ ላይቭ የተሰሩ መዝሙሮችን መናል በሱ ኃይልን አግኝተናል። እንዲሁም ሳምንቱን በታሪክ ይቅኛሉ። በረከት ሞልቶናል።